ህይወትን ለማሸነፍና ሀገሩንም ቤተሰቡንም ለመቀየር ትግል ያደረገ የኖረ ያደገ ሰው ነበር። ታዲያ ምን እጅግ በጣም ዘግናኝ የሆነ ጦርነት የተካሄደበት ነው። በዚህም አሜሪካኖች ወታደሮቻቸውን ከቪየትናም እንዲያስወጡ ሆነና ቪየትናም ነፃ ሀገር እንድትሆን ሰላም ጤና ይስጥልኝ። እንዴት ውላችኋል? እንዴት ሰንብታችኋል? እንዴት ከርማችኋል? የተወደዳችሁ በብስራት ቴሌቪዥን ብቻ ባዮ ዓለም ዝግጅታችን ጀምሯል። ይህን ፕሮግራም በማዘጋጀትና በማቅረብ ደግሞ እኔ ይልማ ዘሪሁንና እንዲሁም እኔ ብሩክ ጫላ እንግዲህ አብረናችሁ እንገኛለን። ለዛሬም አንድ ታሪክ መርጠናል። አንድ ባለ ታሪክን እንዘክራለን፣ እናነሳለን፣ እናወሳለን። ባዮ ዓለም እንደተለመደው በዚህ ሰዓትም በዕለተ ቅዳሜ በብስራት ቴሌቪዥን እንግዲህ እንደተለመደው አስደሳችም እንደዚሁም አነጋጋሪ ታሪኮችን ይዞላችሁ መጥቷል። ለዛሬ የመረጥነው ማንን ነው? ወደ ቪየትናም እንሄዳለን። ወደ ኤሲያ እንገባና ከኤሲያም ደግሞ እጅግ በጣም አነጋጋሪ በዓለም ታሪክ ውስጥ ስሟ ጎልቶ የሚነሳ ቪየትናም የምትባል ሀገር አለች። ይቺን ሀገር እንደ አዲስ ወልዷታል የሚባለው ደግሞ በተለይ በሀገራችን ራሱ ቀደም ባለው በደርግ ዘመን በደንብ ስሙ የሚጠቀስ ነው። በኮሚኒስት ሶሻሊስት ስርዓት ውስጥ የሚታወቅ ሆቺ ሚኒ ይባላል። አብዮት ብለን እንግዲህ ስለ አብዮት እናወራለን። በተለይ ደግሞ በደርግ ዘመን የደርግ አብዮትም የነ ፊደል ካስትሮ የነ ቼኮቬራ ዘመን ነው። በ20ኛው ክፍለ ዘመን አጋማሽ በተለይ ደግሞ በ1960ዎቹ አካባቢ ላይ ስማቸው ገኖ ከሚነሱ ሰዎች መካከልም የመጀመሪያው የቻይናው ማኦ አለ። ከዚህ ባለፈም ደግሞ የኩባው ፊደል ካስትሮ አርጀንቲናዊውና ለዓለም ሕዝብ ለአፍሪካ ጭምር የታገለው ቼኮቬራ አለ። ከዛ ባለፈ ደግሞ ዛሬ ታሪኩ የምናወሳለት ሆቺ ሚኒ አለና በዛን ወቅት በተለይ በደርግ ዘመን የደርግ አብዮት በገነፈለበትና በርካቶች ስማቸውን ወደ አብዮት ወደሚል ስም ባስቀየሩበት ዘመን እንግዲህ ዓለም በሪቮሉሽን እየተናጠች ነበር። የዚህ ሪቮሉሽን ደግሞ መሪዎች እነማን ናቸው የሚለውን በተለያየ አውዳችን ወደናንተ የምናደርሰውናል። ለዛሬ የቪየትናምን ሪቮሉሽን የቪየትናም ህዝቦች ንቅናቄን የመሰረተው ታላቁ ሆቺ ሚኒን እንዘክራለን፣ እናነሳለን። ሆቺ ሚኒ እጅግ በጣም አስገራሚ የሆነ ሰው ነው። ማንነቱ የተለየ ነው። ምክንያቱም በነገራችን ላይ ቪየትናም በራሷ አንደኛ ለ1000 ዓመታት በቻይና ቁጥጥር ስር የነበረች ነች። ከዛ በኋላ በመቀጠል ደግሞ በቀኝ ግዛት ዘመነ መንግስት ደግሞ በፈረንሳይ ቁጥጥር ስር ዋለች። እንግዲህ ከሁለተኛው የዓለም ጦርነት በኋላ ደግሞ ራሱን የቻለች አንድ ሀገር ለማድረግ ቪየትናም ነፃ ሆና እንደ ሀገር መጠራት አለባት ብለው የሚያስቡ ትውልድ ተነሱና ቪየትናምን ነፃ ለማውጣት በሚደረግ ጥረት ውስጥ አንድ ሰው ብቅ ይላል። ቀደም ሲል እንዳልነው ሆቺ ሚኒ የተባለ ሰው ወይም ደግሞ በነገራችን ላይ ሆቺ ሚኒ ራሱ ብርሃን አምጪ እንደማለት ነው ስሙ ራሱ። እንግዲህ ስለ ቪየትናም በርካታ ነገሮችን ማንሳት እንችላለን። በተለይ ደግሞ የሆቺ ሚኒ የትግል ስልትም አነሳሱ አመጣጡና እንዴት በስልጣን ላይ እንደቆየም የሚያሳየው ታሪኩ እጅግ ተወዳጅ ያደርገዋል ሰውየው። እና በ1890 ዓመተ ምህረት የተወለደው ሆቺ ሚኒ እንደ ማንኛውም ቪየትናማዊ እንግዲህ በችግር ውስጥ ያደገም ህይወትን ለማሸነፍና ሀገሩንም ቤተሰቡንም ለመቀየር ትግል ያደረገ የኖረ ያደገ ሰው ነበር። ታዲያ ምንድነው የተፈጠረው? እንግዲህ በፈረንሳይ ቪየትናምን በተቆጣጠረችበትና የቀኝ ግዛቷን እያሰፋች በነበረበት ወቅትም የሆቺ ሚኒ አባት መጠነኛ የተባለ ስልጣን ነበረው። መጠነኛ የተባለ ስልጣን ቢኖረውም ናሽናሊስት የሆነና ቪየትናምን ፍጹም የሚወድ በቪየትናም ነጻነት የማይደራደር ሰው ነውና በዚህ ሂደት ውስጥ እያለ እንግዲህ የፈረንሳይ ጫና በተለይ ደግሞ አሸንጉሊቱ መንግስት ማለት ነው የቪየትናም የሚያስተዳድረው ነገር ግን ቪየትናማዊ የሆኑ ንጉስ ነበርና ያ ንጉስ ለፈረንሳይ የሚያገለግል ንጉስ ነው። ያንን እንግዲህ ለመታገል የሆቺ ሚኒ አባት ነው ቀድሞ ወደ ትግል እንደገባ የሚነገረው። እንግዲህ ከአባቱ ጋር ለመታገል የተንቀሳቀሰው ሆቺ ሚኒ ፈረንሳዮች በሀገሩ እንዲኖር አልፈቀዱለትም ማለት ይቻላል። በስደት ከ1919 አካባቢ ማለት ነው ይሰደዳል። ቦስተን፣ ኒውዮርክ፣ ለንደን እያለ በጣም ብዙ ቦታ ተንከራቷል። በነገራችን ምዕራብ አውሮፓን ሄዷል። በመጨረሻም ያባረረችው በፈረንሳይ እዛው ፈረንሳይ ነው የሚኖረው። ግን ፈረንሳይ ያለ በጣም የሚገርም ሁኔታ የሌኒን ጽሁፎችን በተለይ ከሶሻሊዝም ጋር የተገናኙ ጽሁፎችን ማግኘት ጀምርና በስፋት ያነባል። ሶሻሊዝም የሚባለው ስርዓትን በጣም ወዳጅ ይሆናል ማለት ነው። ከሶሻሊዝም ጋር በነገራችን ላይ በደንብ የተዋወቀው ከነ ሌኒን ጋር በደንብ የከነ ሌኒን ጽሁፎች ጋር በደንብ የተግባባው ያኔ ነው። ከዛ በኋላ ነው ከእንደገና የሶሻሊዝምን ስርዓት ወደ ኤዥያ ወይም ወደ ቪየትናም ይዞ ለመምጣት ሙከራ የሚያደርገው ማለት ነው።
አዎ እንግዲህ የቬትናም ታሪክ የዚህን ወቅት ነው የሚጀምረው። የቬትናሞች አባት ይባላል ሆቺሚኒ። እንግዲህ ከፈረንሳይ ፓሪስ፣ ሞስኮ እየተመላለሰ የተለያዩ ሁነቶች ላይ ሲሳተፍ ነበረም፣ የተለያዩ ስራዎችን ሲሰራ ነበረም። በዛን ወቅት እንግዲህ የሶቪየት ህብረቱ ራሱ ዋናው አምባገነኑ መሪ ጆሴፍ ስታሊንም ጋርም እንደዚሁ ስልጠናዎችን ሲከታተል እንደነበር፣ ሶሻሊዝምን በተለይ ደግሞ የኮሚኒስት ፓርቲን በቬትናም ለመመስረት ከፍተኛ ጥረት አድርጓል። በዛን ወቅትም ወደ ቻይና መላኩን የታሪክ ድርሳናት ያሳያሉ። የሆቺሚኒ አነሳስ እንግዲህ በዚህ መልኩ ነው ማለት ነው። ስለ ሆቺሚኒ እያወራ እንገኛለን። ከአፍታ ቆይታ በኋላ የምንመለስ ይሆናል። አብራችሁን ቆዩ። ተመልሰናል። ክቡራትና ክቡራን በመከታተል ላይ የምትገኙት ባዮ ዓለም ዝግጅታችንን ነው። በብስራት ቴሌቪዥን ብቻ ይተላለፋል። በይህን ፕሮግራም ማዘጋጀትና ማቅረብ ደግሞ ነው ይልማዘሩና በቁጫላ አብረናለን። ዛሬ እያነሳንላችሁ የምንገኘው ሰው ደግሞ በኤዥያ ውስጥ በተለይ የሚገኘውን እንደነ ቼ ጉቬራ እንደነ ፊደል ካስትሮ አይነት ትልቅ ስም ያለው አብዮታዊ ቀስቃሽ ወይም የለውጥ አባት የሚባለው ሆቺሚኒ ነው። የቬትናም ፈጣሪ ሊባል የሚችል ነው። እንግዲህ ቀደም ሲል እንዳነሳ ነው አነሳሱ ምን እንደሚመስል፣ እንዴት ከሶሻሊዝም ስርዓት ጋር ከነ ሌኒን ጋር እንዴት እንደተዋወቀ፣ የነ ሌኒን ጽሁፎችን እንዴት እንዳነበበ በስደት ላይ ሆኖ ተመልክተናል። አሁን ደግሞ ወደ ሀገሩ ይመለሳል ማለት ነው። ወቅቱ ደግሞ የሁለተኛው የዓለም ጦርነት የሚነሳበት ነው። እንግዲህ አንደኛው ኃይል በሌላኛው ኃይል የሚጨፈለቅበት ዘመን ይመጣል ማለት ነው። በተለይም ደግሞ የነ ጀርመን እነ ጣሊያን በአንድ ወግነው እነ ፈረንሳይንና እንግሊዝን ሲወጉ ፈረንሳይ ዓለም በተለይ ደግሞ የሁለተኛው ዓለም ጦርነት በተለይ ተነሳ። በዚህ ደግሞ ኤዥያ ውስጥ ደግሞ ጃፓን የምትባል ሀገር አለ። ጃፓን ደግሞ ኤዥያን እያተራመሰች ነው ከነርሱ ጋር በመሆን ይህ ነገር ለቬትናም የሁለተኛው የዓለም ጦርነትን ቅርጽንም እዚህ ጋር ለማሳየት ብንሞክር የሁለተኛው የዓለም ጦርነት ጣሊያን በፋሺስቶች እንደዚሁም ደግሞ ጀርመን በናዚ እየተመራ ከሩቅ ምስራቅ ደግሞ አጋራቸው የነበረችው ጃፓን ነች። እነ ራሽያ፣ እነ ሶቪየት ህብረት፣ ሌሎች የአውሮፓ ሀገራት፣ አሜሪካ በአንድ ወገን ነበሩ። እዚህ ጋር ሶቪየቶችም ከአሜሪካ ጋር በአንድ ወገን ነበር የተሰለፉትና ነገር ግን የናዚ ጀርመኖችና የፋሺስቱ ኢጣሊያ አጋሪ የነበረችው ጃፓን ነች ሩቅ ምስራቅን ማተራመስ የጀመረችው። እችን እይታ ለማሳየት በትክክል እንግዲህ ይህንኛው ክፍተት ምን ፈጠረ? ፈረንሳዮች በጀርመኖች ጥቃት ደርሶባቸዋል። ሁለተኛው ዓለም ጦርነት ላይ ያለው ተሰልቅጧል ማለት ይቻላል። ያ ነገር በቬትናም ውስጥ አሁን ቬትናም ውስጥ ያሉ አብዮተኞች እንቅስቃሴ ቢያደርጉ ሀገራቸውን በትክክል ለመቆጣጠር ትክክለኛው ጊዜው አሁን ነው ብለው አሰቡ ማለት ነው። ለዚህ ነው ሆቺሚኒ ከስደት ወደ ቬትናም የሚመጣው። ወደ ቬትናም ከመጣ በኋላ እንቅስቃሴው ማድረግ ይጀምራል። ምክንያቱም እዚህ ጋር ሁለት ነገሮች አሉ። አንደኛ ቀደም ሲል የነበረችው ገዥዋ ቻይና አለች። ቻይና ልትመጣ ትችላለች አሁንም። ሁለተኛ ነገር ቀኝ ገዢ የሆነችው ፈረንሳይ አሁን እዛ ጋር ደክማለች። ስለዚህ እዚህ ጋር ጥቃት ቢደርስባት ከሀገራችን ልትወጣ ትችላለች የሚለውን ስሌት በመጠቀም እንቅስቃሴውን ጀመረ። አቤቱ ተቀጣጠለ። ቬትናምን በተለይ ደግሞ አሁን ምንድን ነው የሚፈጠረው? ፈረንሳይን ደግሞ የምታግዝ ዩናይትድ ስቴትስ መጣች። እዚህ ጋር ምንድን ነው ማንሳት የምንችለው? ከቻይና በቀጥታ ሆቺሚኒ የትግል ውስጥ ነው የገባው። ይሄ የሶሻሊዝም ርዕዮተ ዓለምን እያስፋፋ በቀጥታ ምን አደረገ? የተለያዩ ስልጠናዎችን ወስዷል፣ ወጣቱን አደራጅቷል። የቬትናም ኮሚኒስት ፓርቲ በዚህን ጊዜ ነው የተፈጠረው። ቬትናም ተወለደች የምንልበት ዘመን የመጣውም ከዚህ በኋላ ነው። በተለይ ፈረንሳይ በጀርመን ተጠቅልላ ሁለተኛው ዓለም ጦርነት ወደ ፍጻሜው ከመቅረቡ በፊትም ከቻይና የተነሱት እነዚህ ሆቺሚኒ እና የቬትናም የኮሚኒስት ፓርቲ አባላትም ቬትናምን ተቆጣጥረዋል። ቬትናምን ከተቆጣጠሩ በኋላ ሆቺሚኒ በዛ ትግል ወቅትም እጅግ ታላቅ ጀብዱ የፈጸመ መሆኑን የተረዱትም እንደዚሁ ለመሪነት አጭተውታል ማለት ይቻላል። በተለይ ደግሞ የሰሜኑ አካባቢ ቬትናም በሰሜን አካባቢ ያለው የበለጠ ተቀባይነት አገኘ። ነገር ግን በደቡብ በኩል ደግሞ እንግዲህ በተለይ የምዕራባውያን በተለይ ደግሞ በአገዛዝ ሲመጡ ዋናው ከሚጠቀሙበት ነገር ከፋፍለ ግዛው ነው። በደቡብ በኩል ያሉትን የሶሻሊዝም ተቃራኒ እንዲሆኑ በማድረግ እርስ በርሳቸው አጋጭቷቸዋል እና ለተወሰነ ዓመታትም እርስ በርስ እንዲጋጩና ሆቺሚኒም
በብዛት በሰሜኑ የሰሜናዊውን ክፍል ቪየትናምን እንዲቆጣጠር ሆኖ ነበር። በሁለተኛው የዓለም ጦርነት እንደተጠናቀቀ ማለትም በ1946 አካባቢ የፈረንሳይ ጦር ተመልሶ እንግዲህ ከዛ የጀርመን ናዚ ጦር ከተሸነፈና ሀገሪቱን ከለቀቀ በኋላ ፈረንሳይን ማለት ነው ዋናው ፓሪስንና አካባቢውን ከለቀቀ በኋላ ምንድን የተደረገው ወደ መጀመሪያው ቀኝ ወደምገዛት ወደ ቪየትናም መመለስ ፈለጉ። በዚህ ነቅት ኖ ነው ያሉት እና ሆቺሚኒ አይሆንም፣ ሁሉም ነገር አብቅቶለታል፣ እናንተም ቀኝ ግዛታችሁን አታችኋል፣ ቪየትናም ለቪየትናማውያን በሚል የኮሙኒስት ርዕዮተ ዓለም ያለው መንግስትን መስርተዋል። በዚህ ውስጥ ታዲያ ፈረንሳይ አርፋ አልተቀመጠችም። ዋናው የሆቺሚኒ ታሪክና ዛሬም ድረስ የምንዘክረው አብዮት የሚነሳው በዚህ ወቅት ነው። በተለይ ደግሞ ከአሜሪካ ጋር በትክክል ምን ተፈጠረ ተመልሰን የምንመለከተው ይሆናል። በመከታተል ላይ የምትገኙት ባዩ ዓለም በዝግጅታችን ነው በብስራት ቴሌቪዥን ብቻ። ተመልሰን ስንመጣ እንዴት ከምዕራባውያን በተለይም ደግሞ በአሜሪካ ታሪክ ውስጥ ከባድ የሆነ ሽንፈት የሚባለው የተፈጠረው በሆቺሚኒ አመራር ነበር። እንዴት እንመለከተዋለን። In the 20th century ተመልሰን መተናል። እንግዲህ ስለ ሆቺሚኒና ስለ ቪየትናም እያወራን እንገኛለን። የሁለተኛው የዓለም ጦርነት እንግዲህ ጃፓን ላይ በተለይ ደግሞ አቶሚክ ቦምቡ በአሜሪካ አቶሚክ ቦምቡ ከመጣሉ በፊትም ምንድነው የተደረገው? የጃፓንን እንቅስቃሴ ለመመከት ሆቺሚኒ ከአሜሪካ ጋር እንደሰራም ይነገራል። የአሜሪካ የስለላ ተቋምም እሱን አጋግንቶትም የጃፓንን ጦር ለመመከትም የሽምቅ ትግልና በዛን ወቅት በዓለም ላይ እንግዲህ እንደ ፋሽን ሲታይ የነበረውን አይነት የውጊያ ስታይል በመከተልም የጃፓን ጦር ወደ ቪየትናም ምድር እንዳይረግጥ አድርገዋል። በዚህን ወቅትም ከአሜሪካ መንግስት ጋር ሰርተዋል። ምክንያቱም ይህ ወቅት የሁለተኛው ዓለም ጦርነት አልተጠናቀቀም ነበር። የመጠናቀቂያው በነገራችን ላይ ሁለተኛው ዓለም ጦርነት የተጠናቀቀው ጃፓን ላይ የሂሮሺማና ናጋሳኪ አቶሚክ ቦምብ ጥቃት ነው። አሜሪካ ከፈጸመ በኋላ ነው የተጠናቀቀውና አሁንም ቪየትናም እንግዲህ ያ በሚፈጸምበት ሰዓት የጃፓን እንቅስቃሴን በዛው ተገታም። ሁለተኛው የዓለም ጦርነትም በዛው አከተመ። በዚህን ጊዜ ነው እንግዲህ አሜሪካን እንግዲህ በዚህ ጊዜ ነው የምትመጣው። እንግዲህ ቀደም ሲል እንዳልከው የሁለተኛው ዓለም ጦርነት አበቃ 1945 በፈረንጆች አቆጣጠር ላይ ያ ጠናቀቁን ተከትሎ ደግሞ የመጣው ነገር አዲስ መንገድ ነው። ምክንያቱም ያው በዓለም በዲፕሎማሲ ታሪክ ውስጥም እንደሚታወቀው ቋሚ ወዳጅ ቋሚ ጠላት የለም ይባላል። አንደኛው ማሳያ ይሄ ይመስላል። ከአሜሪካ ጋር በህብረት ይሰራ የነበረው ሆቺሚኒ አሁን ግን በአስተሳሰቡና በርዕዮተ ዓለሙ ከሶሻሊዝም ወይም ደግሞ የሌኒን አድናቂና የእሱን የሚከተልም ስለሆነ በወቅቱ የነበሩት የፈረንሳዩ መሪ ቻርልስ ዳጎል ከሶሻሊዝም ጋር ወይም ደግሞ ከነ ራሽያ እና ከነ ቻይና ጋር ማበሩን በጣም ያናዳቸውና ጦር ያዘምቱበታል። ጦር የሚያዘምቱበት ጊዜ ግን ከፍተኛ የሆነ ትንቅንቅ ያደርጋሉ ማለት ነው። ይሄን ጊዜ ነው ዩናይትድ ስቴትስም በብር ረዳች። እንደሚፈለገው ውጤት ማምጣት አልተቻለም። የእርዳታ ያደረገችው ነገር ግን ያም ሆኖ ሊቋቋማቸው አልቻሉም። ቪየትናማውያን በሆቺሚኒ የሚመራው ጦር ኃይለኛ ሆነ። በዚህ ጊዜ ዩናይትድ ስቴትስ ጦሯን ይዛ ስትት ብላ ገባች የሆቺሚኒ ሀገር። በተለይ ደግሞ የደቡብ ኤሽያ ሀገራት ሁሉ በኮሙኒስት እየተዋጡ ነው የሚል ስጋት ያደረባትና ቀጠናውን ላጣው ነው ብላ የሰጋቸው የዓለም ኃያል ነኝ፣ የዓለም ፖሊስ ነኝ፣ የዓለም ጠባቂ ነኝ ብላ የምታስበው አሜሪካ በቀጥታ እርዳታ ለፈረንሳይ ከማድረግ ባለፈም ሙሉ ጦሯን ይዛ ወደ ቪየትናም ገብታለች። እንግዲህ ይህ አጋጣሚ ለበርካታ ቪየትናውያን ምስቅልቅል ያለ ህይወት ምክንያት ቢሆንም ለሆቺሚኒ ስመ ገናናነትና ለአይቀሬው ትግል መነሳሻ ምክንያት የሆነው ግን ይህ የአሜሪካ ጦር ወደዛ መግባት ነው። እንግዲህ ያ ወቅት እጅግ በጣም በነገራችን ላይ በዩናይትድ ስቴትስ ታሪክ ውስጥ እንደ ጨለማ ጊዜ የሚታይ ነው። እስከ 60 ሺህ የሚደርሱ አሜሪካውያን ወታደሮች ሞተዋል ነው የሚባሉት። በዛ በኩል በቪየትናም በኩል ደግሞ ንጹሃንን ጨምሮ እስከ 2 ሚሊዮን የሚደርሱ ዜጎቿን ያጣችበት ከባድ የሆነ ጦርነት የተከናወነበት ነው። በዚህ ጦርነት እንግዲህ በርካታ ፊልሞች አሉ። በነገራችን ላይ እንጠቆማቸዋለን በኋላ። በርካታ ፊልሞች ሁሉ ተሰርተዋል። ነገር ግን የአሜሪካ ወታደሮች ከፍተኛ የሆነ ከባድ ጥቃት የደረሰባቸው ሬሳቸውን ለአሞራ የሰጡበትና እጅግ በጣም ዘግናኝ የሆነ ጦርነት የተካሄደበት ነው። በዚህም አሜሪካኖች ወታደሮቻቸውን ከቪየትናም እንዲያስወጡ ሆነና ቪየትናም ነጻ ሀገር እንድትሆን
ሆነች ማለት ነው። እንግዲህ ከባድ የተባለ ሽንፈት ነው ያስተናገዱት አሜሪካኖች። እውነት ለመናገር እንግዲህ በዚህ ወቅት በዓለም ታሪክ ታይቶ የማይታወቅ አይነት እልቂት ነው የደረሰባቸው። እነሱ በከፋፍለ ግዛት ስትራቴጂያቸው ሰሜኑ የኮሙኒስት ደጋፊ ቬትናም ጋር ከባድ ጦርነት አድርገዋል። በዚህ ወቅትም እንግዲህ የተደረጉት የትጥቅ ትግሎች የተለያዩ አይነት ዓለም ላይ ታይተው የማይታወቁ አይነት ስትራቴጂዎችን በሆቺሚኒ ተተግብሯል። በዚህ ወቅትም የእባቡላ በእባብ ወታደሮችን ማስጠቃት፣ በተለያዩ አውሬዎች በቀስት የተለያዩ አይነት ታክቲኮችን ነው በነገራችን ላይ ሁሉም ሰው ህዝባዊ ጦርነት በማድረግ ጦርነቱን መክቷቸዋል እና መክቷቸው አስክሬናቸውን የወታደር አስክሬናቸው አሞራን የበላው ከዛ የተመለሱ ወታደሮች ትራውማ ውስጥ ገብተው ባደንዛዥ እጽ እስከ ዛሬም ድረስ እንደዚሁም ደግሞ ህይወታቸው አብዛኞቹ አልፏል። እስከ ዛሬም ድረስ ከባድ የተባለ ችግር ውስጥ እንዲገቡ ያደረገ ክስተት ነው የተፈጠረው። በጣም አሰቃቂ የሆነ ነገር ነው የተፈጠረው። በነገራችን ላይ ከዛ በኋላ የነበሩ ወታደሮች በአብዛኛው በተለያዩ ሱሶች ተጠምደው ህይወታቸው መስቀልቅል እንዲሆን ወደ አሜሪካ ከተመለሱ በኋላ እነኛ ወታደሮች ማለት ነው። ምክንያቱም በዛ በቪየትናም ጦርነት ወቅት የነበራቸው ወይም ያሳለፉት ነገር የሞቱትን ወይም አካል ጉዳተኛ የሆኑት ብቻ ሳይሆን በጤና ሆነው እንኳን የተመለሱት ሳይቀር ከፍተኛ የስነ ልቦና ችግር የገጠማቸው ነበረ። እንመለሳለን። በመከታተል ላይ የምትገኙት ባየው ዓለም ዝግጅታችን ነው። ተመልሰን ስንመጣ ሆቺሚኒ ከተማው ሳይቀር በስሙ ተሰይሞለታል። አጎት ሆቺ ነው የሚሉት። እንመለሳለን። አብራችሁን ቆዩ፣ የትም እንዳትሄዱ። War, in its brutal nature, has always unleashed innovative, capitalized on the fear and trepidation of the enemy troops. ተመልሰን መተናል። እንግዲህ ባየው ዓለም ዛሬም ስለ ሆቺሚኒና ስለ ቬትናም እየዘከረ እዚህ ላይ ደርሷል። የሆቺሚኒ አሜሪካን ድባቅ ከመታና የሆቺሚኒ ጦር ሰሜን ቬትናምን ከተቆጣጠረ በኋላ በ1963 የአሜሪካ ጦር እንግዲህ ለቆ እንደወጣ ቅድም ነግረናችኋል። ታዲያ ከዛ በኋላ አብዮት ሲነሳ ሆቺሚኒ ይነሳል። በትክክል አብዮት ሲነሳ ሆቺ ይነሳል። በዋናነት ደግሞ ታላላቅ የሚባሉ የምዕራባውያን ኃይሎችን ነው አሸንፎ ሀገሩን ነፃ ማውጣት የቻለው። በዚህም የተነሳ ብርሃን አምጪው ወይም ሆቺ ሚኒ የተባለው ሰው ለሚቀጥሉት ዓመታት ደግሞ ቬትናምን አንድ አድርጎ በነገራችን ላይ እጅግ በጣም ጠንካራ መሪ እንደነበረ አንዱ ማሳያው በሁለተኛው ዓለም ጦርነት ላይ የነበሩት ኮሪያን ማንሳት ይቻላል። ለምሳሌ ደቡብ ኮሪያና ሰሜን ኮሪያ በሚል ሁለቱም በርዕዮተ ዓለም ነው የተከፋፈሉት። ሁለቱም አንድ ህዝቦች ቢሆኑም በርዕዮተ ዓለም በሚከተሉት የፖለቲካ አካሄድ በመከፋፈላቸው ምክንያት አሁን ድረስ እንግዲህ በሞት የሚፈላለጉ ሁለት ሀገር መሆን ችለዋል። ቬትናም ግን ይሄ ጣ ቢደርሳትም ነገር ግን በሆቺሚኒና በአጋሮቹ አብዮት ምክንያት አንድ ቬትናም ሆና እንድትቀጥል ምክንያት ሆኗል ማለት ነው። እንግዲህ እዚህ ጋር ሌላ ማንሳት የምንችለው እንግዲህ ከ1963 በኋላ እንግዲህ ሀገሩን በደንብ ጠበቅ አድርጎ የመራው ሆቺሚኒ ከ1967 በኋላ ለህዝብ መታየት አቆመ። ለህዝብ መታየት ያቆመበት ምክንያት ደግሞ በከፍተኛ ህመም ምክንያት ነው። ከ1967 በኋላ በህመም ሲሰቃይ የነበረው ታላቁ አብዮተኛ የለውጥ ሐዋርያ የነጻነት ፋና ወጊ የሚባለው ሆቺሚኒ የቬትናሞች አባት አጎቴ ቺ የሚሉት ይህ እንግዲህ የሰው ህይወቱ በ1969 በህመም አልፏል ማለት ነው። በ70 ዓመቱ ነው ከዚህ ዓለም በሞት የተለየው። እንግዲህ በዓለም ታሪክ ውስጥ ከሚጠቀሱ እንደነ ቼ ጉቬራ፣ እንደነ ፊደል ካስትሮ፣ እንደነ ሌኒን ሁሉ ስሙ በትልቅ መዝገብ ላይ የተጻፈውን የቬትናምን መሪ ሆቺሚኒን ወይም ብርሃን አምጪ የተባለውን ሰው ለዛሬ በዚህን ሀል ካስቃኘናችሁ እዚህ ላይ ብናጠቃልለው መልካም ይመስለኛል። እንግዲህ በቀጣይ ሳምንት ደግሞ አዲስ ታሪክ፣ አዲስ ትውስታን፣ አዲስ ባለ ታሪክንና አዲስ ተስጦም ሊሆን ይችላል እንግዲህ በዓለም ታሪክ ውስጥ ብቻ አወዛጋቢና አነጋጋሪ የሆነን ሰው መርጠን ወደ እናንተ ለብስራት ቴሌቪዥን ቤተሰቦች ይዘን የምንመጣ ይሆናል። የሆቺሚኒን ታሪክ አበቃን። የዛሬ የባየው ዓለም ፕሮግራማችንም እዚህ ላይ ያበቃል። በትክክል ፕሮግራሙ በማዘጋጀትና በማቅረብ ደግሞ እኔ ይልማ ዘሪሁንና ብሩክ ጫላ አብረን ነበርን። ሳምንት እንገናኛለን። እስከ ሳምንት መልካሙ ሁሉ ከእናንተ ጋር እንዲሆን ተመኘን። ሰላሙን